ሰላም ውድ የፋርማፊክስ የዩቲዩብ ቻናል ተከታታዮች እንኳን ወደዚህ ቻናል በሰላም መጣችሁ። ኪውከምበር እንቁላልና ብርቱካን አንድ ላይ ቀላቅላችሁ ለፊታችሁ ወይም ለቆዳችሁ ትጠቀማላችሁ። ስለዚህ ዛሬ ስለ እነዚህ ተፈጥሯዊ ቅይጦች ጠቀሜታ፣ እንዴት እንደምትጠቀሟቸው፣ የጎንዮሽ ጉዳታቸው እንዲሁም ቅድመ ጥንቃቄዎችን ፋይናሊ ደግሞ በቤታችሁ ውስጥ እንዴት በቀላሉ እንደምታዘጋጁ የምነግራችሁ ይሆናል። አንድ ላይ አብረን የምናየው ይሆናል። ዛሬ በቤታችን ውስጥ የምናዘጋጀው ውህድ 3 ነገሮችን ይይዛል። አንደኛ ኪከምበር ነው። ኪከምበር ሁላችሁም እንደምታውቁት በገበያ በስፋት የምናገኘው አትክልት ነው። ስለዚህ ይህ አትክልት በውስጡ እስከ 95% የሚደርሱ ውሃ ይይዛል። ከዛ ተጨማሪ ደግሞ አንቲኦክሲዳንት ባህሪ ያለው ይህም ቆዳችን እንዲወዛ እና እንዲለሰልስ ያደርጋል። እንዲሁም የተቆጡ ቆዳዎች እንዲረጋጉ እና እንዲለሰልሱ ያደርጋል። ሁለተኛው ደግሞ ኦሬንጅ ወይም ብርቱካን ነው። ብርቱካን በውስጡ እንደሚታወቀው ቫይታሚን ሲ ይይዛል፣ እንዲሁም ሲትሪክ አሲድን ይይዛል። ይህም ቫይታሚን ሲ ብራይት ሉክ እንዲኖር ቆዳችን በብጉር አማካኝነት የመጡ ጥቋቁር ነጠብጣቦች እንዲጠሩ እንዲጸዱ ያደርግልናል። ሁለተኛ ደግሞ ሲትሪክ አሲድ ወይም አሲድነት ባህሪ ስላለው ለኢንፌክሽን ወይም ደግሞ ለባክቴሪያል ኢንፌክሽን ምቹ እንዳይሆን ያደርገዋል። ፊታችንን ከባክቴሪያል ኢንፌክሽን ይከላከላል። ሶስተኛው ደግሞ እንቁላል ነው። የእንቁላልን ነጩን ፓርት ነው የምንጠቀመው። እንቁላል ደግሞ በውስጡ ፕሮቲን ይይዛል። ይህ ፕሮቲን ደግሞ ቆዳችንን እንዲወጠር ያደርጋል። የቆዳን ቀዳዶችን በማጥበብ ቆዳችንን እንዲወጠር ያደርጋል። የተጨማደደ ፊትን እንዲወጠር ያደርግልናል። የመጀመሪያው ኪከምበር ነው። ኪከምበርን በደንብ ፍሬሽ የሆነ ኪከምበር የሚያስፈልጋል። ኪከምበርን በዚህ መልኩ መፍጨት ይኖርባችኋል። ልክ እንደዚህ ማድቀቅ አለባችሁ። ውሃው በደንብ እንዲወጣ በዚህ መልኩ ወይም በመፍጫም መፍጨት ይቻላል። ስለዚህ ማድቀቅ እንደዚህ አድርጎ አንደኛው ውህዳችን ኪከምበር ነው። ባይዘው ይሄ ውህድ ለየትኛው የፊት ቆዳ ወይም የቆዳ ታይፕ ይሆናል ብለን ስናይ የመጀመሪያው ወዛማ ፊት ላላቸው ይመከራል በደንብ። ምክንያቱም ውህዱ ብዙ ጊዜ የፊት ቅባት መጠንን በፊታችን ውስጥ ያለው የቅባት መጠንን ለመቀነስ በደንብ ያግዛል። ስለዚህ በመጨረሻ እንደሚታወቀው ብጉር በጣም የሚባባሰው ቅባታማ ወይም ደግሞ ወዛማ የሚባለው ፊት ላላቸው ሰዎች ላይ ነው የሚከሰተው። ስለዚህ ያን የብጉር መከሰት እንትኑን ይቀንሰዋል ማለት ነው። ስለዚህ ቁጡ ቆዳ ያላችሁና ደረቅ ቆዳ ያላችሁ ይህን ውህድ እንደውም ባትጠቀሙት ጥሩ ነው። ለእናንተ ብዙም አይጠቅማችሁም። የሚሆነው ወዛማ ፊት ላላቸው በደንብ ይመከራል። ሁለተኛ ደግሞ መጠነኛ የብጉር ያለባችሁ ብትጠቀሙት ቆንጆ ለውጥ ይኖራችኋል። ምክንያቱም ውህዱ አሁንም በያዛቸው እነዚህ ንጥረ ነገሮች አማካኝነት የፊት ቅባት ክምችትን መጠን ይቀንሳል። ስለዚህ ብጉር እንዳይባባስ ያደርጋል። ፕላስ ደግሞ ጥቋቁር ነጠብጣቦች አሉ። በብጉር ምክንያትና በተለያዩ ምክንያቶች የሚመጡ የፊታችን ውስጥ ጥቋቁር ነጠብጣቦች አሉ። እነሱን ቫይታሚን ሲም ስላለው በደንብ የማጽዳት ባህሪ አለው። ስለዚህ በብጉር ምክንያት የመጡ ጥቋቁር ነጠብጣቦችንም በደንብ ያጸዳል። እናንተ ፊታችሁ ጥርት ያላላችሁ ወይም ጥቋቁር ነጠብጣብ ያላችሁ ደግሞ በደንብ ብትጠቀሙት ይመከራል። ሶስተኛ ደግሞ ይሄ ፐፊ አይስ የሚባለው ከአይናችን ስር ይሄ አበጥ ያለ የሚያስቸግረን ከሆነ አይናችን በጣም የሚያብጥ ከሆነ አይነት አበጥ ጠዋት ስትነሱም ሊሆን ይችላል፣ ቀን ላይም ሊሆን ይችላል። በተለየ መልኩ ከኖርማሉ ወጣ ያለ ፐፊ አይስ ካላችሁ ወይም የሚያብጥ አይነት የፊት ካላችሁ ይሄ በደንብ ቆንጆ ለውጥ ይኖረዋል። ይህን ውህድ ብትጠቀሙት ለእናንተም እጅግ በጣም ጥሩ ጥቅም አለው ማለት ነው። ስለዚህ እንደምታዩት ስናጠልኛ በሌላ ነው የተጠለለው። ሲጠለል እዚህ ላይ እናንተ በጨርቅ ማጥለል ትችላላችሁ። ሰሩ ደግሞ ስታዘጋጁ ለአንዴ የሚሆን ብታዘጋጁ በጣም አሪፍ ነው። አንዴ ያድርጉት። ዴይሊ በሳምንት 2 ተጠቀሙ። ወስናችሁ 2። ስለዚህ በሳምንት 2 የምትጠቀሙ ከሆነ ደግሞ የምታዘጋጁት ንጥረ ነገር መትረፍ የለበትም። ለአንዴ ማዘጋጀት ይመከራል። የእንቁላሉን ፓርት ደግሞ ቢጫውን አትጠቀሙት። ሞር ፕሮቲን ፓርቱ ያለው የነጩ ፓርት ላይ ስለሆነ ነጩን ፓርት ተጠቀሙ። ፍሬሽ የሆነ እንቁላል ተጠቀሙ። በዚህ ሰዓት እንቁላል አለርጂ ያለባችሁ ደግሞ አትጠቀሙት። አሁን በፊት እንቁላል አለርጂ መጣባችሁ ያያችሁ ካላችሁ አሁንም አለርጂክ እንዳይፈጠር እናንተ ይህን ውህድ መጠቀም የለባችሁም። ስለዚህ ኢጓይቱን ወስደናል። ኢጓይቱን ከኪከምበር ጁስ ጋር በደንብ መታ ማድረግ ማዋሃድ በደንብ መታ እያደረጉ
አሁን ይህ ውህድ የተዘጋጀው ለአንድ ሰው የሚሆን አይደለም፣ በዛ ይላል። እናንተ ግን ስታዘጋጁ ቢያንስ በሾርባ ማንኪያ አንድ ኪከምበር፣ እንቁላሉ ይበዛባቸዋል። ኢጓይቱን በቃ አንድ መጠቀም በጣም መጠነኛ የሆነ ሳይዝ ያለው። ብዙ ጊዜ የሀበሻ እንቁላሎች በጣም ትናንሽ ስለሆኑ አንድ እንቁላል መጠቀም ይቻላል። የሀበሻ እንቁላል ወይም ምናልባት በጋራ መጠቀም የምትችሉ ከሆነ በቂ ነው። የኪከምበርን ሁለት አድርጋችሁ አንድ የኢግ ዋይት ወይም ደግሞ የነጩን የእንቁላል ፓርት መጠቀም ትችላላችሁ። ካልሆነ ግን አንድ የሾርባ ማንኪያ ወይም ደግሞ ሁለት ማንኪያ የሻይ ማንኪያ ሁለት ማንኪያ ማለት ነው መጠቀም ትችላላችሁ። ከዛ ውጭ ደግሞ የብርቱካኑን ደግሞ ስትጠቀሙ የብርቱካኑን ስታዘጋጁ በጣም ትንሽ ብርቱካን ብቻ አይደለም ግዴታ ሎሚ ማድረግም ይቻላል። እሱም አንድ ማንኪያ ሎሚ ወይም ደግሞ አንድ ማንኪያ ብርቱካን አድርጋችሁ መዋጥ ትችላላችሁ። ለ30 ደቂቃ ዘርዝፋችሁ ካስቀመጣችሁት በኋላ ውህዱን ለመጠቀም ዝግጁ ነው፣ መጠቀም ትችላላችሁ ማለት ነው። ግዴታ ታጥቦ የደረቀ ፊት መሆን አለበት። ታጥቦ ከደረቀ በኋላ ይህን ውህድ በስሱ ቦታው ላይ መቀባትና ማዳረስ ያስፈልጋል። ከመቀባታችሁ በፊት ደግሞ እጅ ላይ መሞከር አለባችሁ፣ ወይም ደግሞ ከፊታችሁ ውጭ የሆነ ቦታ ላይ አለርጂክ ነፃ መሆናችሁን መሞከር ግዴታ አለባችሁ። ተቀብታችሁት ከ10 ደቂቃ በኋላ መታጠብ ይኖርባችኋል። 10 ደቂቃ አስቀምጣችሁት ቀብታችሁት ከቆየ በኋላ መታጠብ አለባችሁ። ማታ ላይ ነው መሆን ያለበት ግዴታ ማታ ቀባላችሁ። ከተቀባችሁት በኋላ ማክሲመም 20 ደቂቃ ከዛ በኋላ ክሊንስ መደረግ መታጠብ አለበት። ያውም ብርዱን የለቀቀ ውሃ ቢሆን አሪፍ ነው። በሳምንት አንድ የተጠቀሙት ቆንጆ ውህድ ነው። ጥሩ ለውጥ ይኖራችኋል ብዬ አስባለሁ። ይህንን ውህድ ስትጠቀሙ ሁሌም ቢሆን እነዚህ ነገሮችን ማስታወስ ይገባችኋል። አንደኛ ውህዱን ስታዘጋጁ ለአንድ የሚሆን ብቻ አዘጋጁ። ከአንዴ በላይ ተጠቅማችሁ
አስቀምጣችሁ ሌላ ጊዜ ለመጠቀም አትሞክሩ። አንዴ ብቻ አዘጋጅታችሁ ለአንዴ ተጠቀሙ። ሁለተኛ የምትጠቀሙበት ግብአት ወይም ደግሞ ማቴሪያሎች ሁሌም ፍሬሽ መሆን አለባቸው። አትክልቶቹ አሁን እዚህ ላይ ኩከምበር ተጠቅመናል፣ ኦሬንጅ ተጠቅመናል። ስለዚህ ብርቱካንና ኩከምበሩ ሁሉም ፍሬሽ መሆን አለባቸው። በጣም ጥንቃቄ ማድረግ ይጠበቅባችኋል። ሶስተኛ ደግሞ ይህን ውህድ ስትጠቀሙ በሳምንት 2 ብቻ ተጠቀሙ። ከ2 በላይ አትጠቀሙ። ስለዚህ የምትችሉ 2 ተጠቀሙ። ካልቻላችሁ ደግሞ 1 ብቻ ብትጠቀሙ፣ ከ1 ወይም ከ2 በላይ አትጠቀሙ። አራተኛ ይህን ውህድ የምትጠቀሙት መሆን ያለበት ማታ ላይ መሆን አለበት። ወይም ተጠቅማችሁ ፀሐይ ላይ አትውጡ። ስፔሻሊ ለመጠቀም ምቹ የሆነው ሰዓት ማታ ነው። ስለዚህ ማታ ከመኝታ ከመሄዳችሁ 30 ደቂቃ ቀድማችሁ ይህን ውህድ ተጠቀሙ። ይህን ፊታችሁ ላይ ከመጠቀማችሁ በፊት ደግሞ ፓች ቴስት ተጠቀሙ። ሁሌም እንደምላችሁ ፓች ቴስት ግዴታ ነው። የትኛውንም ውህድ ከመጠቀማችሁ በፊት ፓች ቴስት ተጠቀሙ። ፓች ቴስት ማለት ለማታውቁ ከፊታችሁ ውጭ የሆነው ፓርት ላይ ሙከራ ወይም ቅድመ ሙከራ ማድረግ ነው። የጆሮአችሁ ስር ሊሆን ይችላል፣ እጃችሁ ላይ ሊሆን ይችላል፣ ወይም ደግሞ ለየት ያሉ አንገታችሁ ላይ ከጀርባ በኩል ሊሆን ይችላል። ስለዚህ እዚህ ቦታ ላይ ሞክራችሁ ምንም አይነት መቆጣት፣ ማሳከክ፣ መቅላትና ሌላ ለየት ያለ ምልክት ካላያችሁ መጠቀም ትችላላችሁ። ይህን ውህድ መጠቀም የሌለባችሁ ሰዎች አላችሁ። ስለዚህ ይህን ውህድ መጠቀም የሌለባችሁ አንደኛ በጣም ቁጡ የሆነ ሴንሲቲቭ የሆነ ስኪን ያላችሁ አትጠቀሙት። ደረቅ ቆዳ እንዲሁም ያለባችሁ ከሆናችሁ ይህ ውህድ ለእናንተ አይሆንም። ስለዚህ አትጠቀሙ። ሶስተኛ ክፍት የሆነ የቆዳ ኢንፌክሽን ያለባችሁ፣ አክቲቭ የሆነ የቆዳ ኢንፌክሽን እየታየ ያለ መታከም ያለበት የቆዳ ኢንፌክሽን ኖሮ ይህን ውህድ መጠቀም የለባችሁም። ሶስተኛ ደግሞ የተባባሰ ብጉር ካለባችሁ፣ ብጉሩ የተባባሰ ከሆነ አይመልሰውም። ስለዚህ መጀመሪያ ብጉሩ መታከም ስላለበት ስለዚህ እናንተም ይህን ውህድ እናንተም የሚመከር አይነት አይደለም፣ ባትጠቀሙት ይመከራል። እንቁላል አለርጂ ያለባችሁ ደግሞ ይህን ውህድ አትጠቀሙት። ከዛ ውጭ ያላችሁ ግን ይህን ውህድ በቤታችሁ አዘጋጅታችሁ ተጠቀሙ። የነገርኳችሁን ፕሮሰሶች ተከትላችሁ የምትጠቀሙ ከሆነ እርግጠኛ ነኝ ቆንጆ የሆነ ለውጥ ታዩበታላችሁ። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቆንጆ የሆኑ ስራዎችን ይዘን እንመጣለን። እናንተ ጠቃሚ ናቸው ብለን የምናስበው በቤታችሁ በቀላሉ አዘጋጅታችሁ ልትጠቀሙት የምትችሉትን ከነቅድመ ጥንቃቄያቸውና ማድረግ መከተል ያለባችሁን የጎንዮሽ ጉዳታቸውን ለነማን ይሆናል የሚለውን ለይተን ስለሆነ የምናቀርብላችሁ ከኛ ጋር መሆናችሁን ቀጥሉ። ድጋፋችሁን ደግሞ በላይክ በሰብስክራይብ በማድረግ ላይክ በማድረግና ኮሜንት በመጻፍ ፍቅራችሁን እናሳዩን። ቀጣይ ለየት ባሉ ቪዲዮዎች እስክንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑ።